እንኳን ደህና መጣችሁ። ይህ ዘ ቲዩብ ነው። ከባለፈው የቀጠለ የሚኒስትሪ ጥያቄዎችን እንግሊዘኛ ለስምንተኛ ክፍል እየሰራን ነው። እስከ 40ኛው ጥያቄ ሰርተን ነበረ። ዛሬ ከ41ኛው እንቀጥላለን። ቪዲዮውን ላይክ በማድረግ ጀምሮ አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ለሌሎች ልጆች ላኩላቸው ቪዲዮውን ወይም ሼር አድርጉ። እንቀጥል። 41ኛው ጥያቄ አለሙ could blank recognize his friend after the exam with high haircut ከፈተና በኋላ ጓደኛውን በተለይ ጸጉር ቆረጣ በጣም ይፈልገው ነበር ብለን ስንናገር ምንድነው የምንለው ማለት ነው? hardly, harder, hardly, badly, heavy የሚሉ ኦፕሽኖች አሉ። ስለዚህ አንገብጋቢ ጉዳይ ሲሆን የምንለው he wants badly ወይም ደግሞ he could badly recognize his friend after the exam with their haircut ነው የምንለው ማለት በጣም አስፈላጊ ሲሆን badly ይፈልጋቸዋል ወይም ፈልጋቸዋለሁ ካለ የሆነ ሰው በአስቸኳይ ማለት ነው። ስለዚህ the correct option should be what badly ማለት ነው። 42ኛ he blank solve complex mathematical problems with ease. He is very talented boy. ችሎታን ነው ይሄ የሚናገረው። ኮምፕሌክስ የሆኑ ማቴማቲካል ኢኩዌሽኖች ሶልቭ ማድረግ ችሎታ በቀላሉ እንደሚችል ለመናገር የምንገልጽበት ወይ ነው ማለት ነው። ስለዚህ ካሉት ሞዳል ቨርብስ ችሎታን የሚገልጸው ካን ማለት ነው። he can solve complex mathematical problems with ease. why? he is very talented boy እንላለን። ለምን ስንል ስለዚህ ችሎታን የሚናገረው ማን ነው ማለት ነው ካሉት ሻል ማይት and can is the best can ነው የሚሆነው ማለት ነው። 43ኛ the morning was warm and sunny. የጧቱ ምንድን ነበረ? ጧቱ ማለት ነው ሞቃታማና ፀሐያማ ነበረ። dash the afternoon is cold and rainy. ከሰዓት ደግሞ ቀዝቃዛና ዝናባማ ነበር። ስለዚህ ሁለት ተቃራኒ ሐሳቦችን ለማገናኘት similarly, in the same way, likewise, whereas ነው የምንለው። ተቃራኒ ናቸው እንዳያችሁት። ጧት ሞቃትና ፀሐያማ ነበረ፣ ከሰዓት ደግሞ cold and ቀዝቃዛና ዝናባማ ነበረ። ስለዚህ ሁለት የተለያዩ አይዲያዎችን የምናያይዘው similarly ካልን ተመሳሳይ ነው፣ in the same way በተመሳሳይ መንገድ፣ likewise ስለዚህ ዲ ነው። other whereas እንላለን። whereas ነገር ግን ከሰዓት ቀዝቃዛና ዝናባማ ነበር እንላለን ማለት ነው። ቀጥሎ ያለው ሶስተኛው ፓርት ስፒኪንግ ነው። ጎይቶም 44ኛ ማለት ነው። ጎይቶም there are some differences among phones in the market ብሎ ተናገረ። በገበያው ላይ በስልኮች የተለያዩ ምኖች አሉ ልዩነቶች አሉ ብሎ ተናገረ ማለት ነው። ነጋሲ really like what የምርህ ነው ምን አይነት ልዩነት አለ ብሎ ጠየቀው ማለት ነው። ከዛ ጎይቶም እያብራራ ነው። for one the battery life varies between models. ለምሳሌ አንዱን ብንጠቅስ የባትሪ ላይፋቸው ወይም ደግሞ የቆይታ ጊዜው ባትሪው ማለት ነው ከአንዱ ሞዴል ለሌላኛው ሞዴል የተለያየ ነው ማለት ነው። then dash that some have better camera quality. እንደገና ደግሞ ሌሎቹ አንዳንዶቹ ደግሞ የተሻለ ካሜራ ጥራት አላቸው አለ። ስለዚህ another similarity ነው የሚለው one similarity other difference in a similar fashion ነው የሚለው። እንግዲህ አይታችሁታል ርዕሱን ዲፈረንስ አላቸው ብሎ ነው የጀመረው። ስለዚህ ከታችም አንዱ ዲፈረንስ የባትሪ ላይፋቸው ሲሆን ሌላ ልዩነታቸው ደግሞ ብሎ ነው የሚናገረው ማለት ነው። ስለዚህ similarity on similar way in similar fashion የሚሉትን ታችሁ የተጠየቀው ስለ ልዩነት ስለሆነ the other difference is what their camera quality ያላቸው የካሜራ ጥራት ደግሞ ሌላኛው ልዩነታቸው ነው ማለት ነው። ስለዚህ battery life and camera quality is the difference between different market ሞባይል ፎንስ ወይም ደግሞ የተለያዩ ስልኮች
ልዩነቶቻቸው ናቸው ማለት ነው። 45ኛ ትሬኒንግ አሰልጣኙ ምን አለ? ኤክሰርሳይዚንግ ኤቭሪ ዴይ ሬጉላርሊ ኢዝ ኢሴንሻል አለ። በየቀኑ ኤክሰርሳይዝ ማድረግ ተገቢ ነው አለ። ትሬነር ሰልጣኙ ደግሞ ዳሽ አወር ቦዲ ኦልሶ ኒድ ታይም ቱ ረስት። ኦልሶ እንግዲህ እንደምታውቁት ምን አይነት አይዲያዎችን እንደሚያያይዝ ማለት ነው። ስለዚህ ሰውነታችን ኤክሰርሳይዝ ብቻ ማድረግ ሳይሆን እረፍትም እንደሚያስፈልገው ማለት ነው። that is partly true but የተናገርከው ነገር በሆነ መልኩ እውነት ነው፣ ነገር ግን ነው የሚለው that is not right ልክ አይደለም ነው የሚለው absolutely yes I agree ነው የሚለው ማለት ነው። ስለዚህ ተመሳሳይ የሆኑ አይዲያዎችን ስለሆነ ደግፎ የሚናገረው ማለት ነው። absolutely our body also need to rest ልክ ነው ሬጉላር ኤክሰርሳይዝ መስራት፣ እንዲሁም ደግሞ ማረፍ ረፍትም ይፈልጋል ነው የሚባለው ማለት ነው። ኦፒኒየን ብንጠየቅ ነበረ ምንለው yes I agree with you ምንለው ማለት ነው። ስለዚህ the correct answer is C ይሆናል ማለት ነው። 46ኛ driver let me call my friend and tell him to wait at the bus station ድራይቨሩ ለጓደኛዬ ደውልለትና ባስ ስቴሽን እንዲጠብቀኝ ልንገረው አለ። ፓሴንጀር ተሳፋሪው drivers dash use their phone while doing it increase accident የሚነዱ ሰዎች ወይም ሹፌሮች ስልካቸውን ምን ማድረግ አለባቸው? መኪና እየነዱ ምክንያቱም አክሲደንትን አደጋን ይጨምራል እያለው ሊነግረው ነው። drivers must use their phones while doing መጠቀም አለባቸው። may not have to must not ስለዚህ they must not ነው መጠቀም የለባቸውም ምክንያቱም አደጋን ያስከትላል ነው ብሎ የሚነግረው ማለት ነው። ስለዚህ the drivers must not use their phone while driving እየነዱ እያለ ምን መጠቀም የለባቸውም? ስልካቸውን that is because it increases the አክሲደንቶችን ወይም አደጋዎችን ስለሚጨምር ማለት ነው። ስለዚህ ዲ ነው የሚሆነው ማለት ፋዘር 47ኛው ማለት ነው let's book our family vacation to the mountains አለ። ዳውተር ልጁ I prefer water park for relaxation ማውንቴን እንዲሄዱ ነው የፈለገው አባቱ። እሷ ግን የምትፈልገው ደግሞ የውሃ ፓርክ እንዲሄዱ ነው ማለት ነው። I'm not sure about that yes I agree me too totally agree ነው የሚባለው። ስለዚህ ወደ ቫኬሽኑን በማውንቴን ላይ እንዲያደርጉ ሲፈልግ ማለት ነው። እሷ ግን ፕሪፈር ያደረገችው የምትወደው በጣም ምን ሆኖ ነው ያገኘችው? ዋተር ፓርክ ነው። ስለዚህ I'm not sure about that I prefer water park for relaxation ተራራ እንሂድ ስለምትሉት ነገር እኔ እርግጠኛ አይደለሁም። ፐርሰናሊ ሊሆን የምፈልገው እኔ የምወደው ዋተር ፓርክ ነው ብላ የራሷን ሐሳብ ሰጣለች ማለት ነው። ስለዚህ ካሉት ውስጥ the best answer is what I'm not sure about that ስለ ማውንቴን ቫኬሽኑ እርግጠኛ አይደለሁም የምወደው ይሄን ነበር አለች ማለት ነው። 48 ረምዚ if you blank anywhere in the world where would you like to go እንግዲህ በአለም ላይ መሄድ የምትፈልጊበት ቦታ ሊኖር ቢችል ወደ የትኛው ትሄጃለሽ ነው? ጸጋ I would like to go to Japan ጃፓን ነበር መሄድ የምፈልገው ማለት ነው። ስለዚህ would would plus verb 1 የሚሆነው መጀመሪያው ላይ ምን ሲሆን ነው ማለት ነው? ሲምፕል ፊውቸር ሲሆን ማለት ነው። ይሄም ታይፕ 2 የምንለው ማለት ነው ኮንዲሽናል ሰንተንስ። ስለዚህ can travel ነው የሚሆነው ማለት ነው። if you can travel anywhere in the world ነው የምንለው ማለት ነው። ለምንድን ነው ይሄን ያልነው? እንደምታዩት ከላይ would plus go ወይም ደግሞ የመጀመሪያው ከwould plus verb 1 ከሆነ የመጀመሪያው ደግሞ if can shall plus verb 1 የምንለው ታይፕ ስለሆነ ማለት ነው። 49ኛ ሰለሞን what is your father name ራያት እንዲህ ብሎ ሲጠይቃት ምን ብላ ነው የምትመልሰው? ራያት my name is ራያት my father name is Ali
he is a teacher my father is tall አባቴ መምህር ነው አባቴ ረጅም ነው የኔ ስም ሪያት ነው የአባትሽ ስም ማን ነው ተብሎ ሲጠየቅ የማይመለሱ ናቸው ስለዚህ my father name is አሊ ብላ ነው መመለስ ያለባት ማለት ነው ስለዚህ the correct answer is what B ይሆናል ማለት ነው the correct answer 50ኛው ጥያቄ ሄራኒ ዳሽ question mark Marken because I want to be help a poor people ምክንያቱም ምስኪን ሰዎችን መርዳት ስለምፈልግ ነው ብሎ የሚናገረው መርካን ወይም ማርከን ምን ብላ ብትጠይቀው ነው ሄራኒ why do you want to be a rich man ለምንድን ነው ሀብታም መሆን የፈለከው why do you want to be where do you want to work what is your favorite subject እንግዲህ because and why ነው የሚያዙት እንደምታውቁት ለምንድን ነው ሀብታም መሆን የፈለከው ተብሎ ሲጠይቅ አንድ ሰው ፑር ወይም ደግሞ እርዳታ የሚፈልጉ ሰዎችን መርዳት ፈልጌ ብሎ ሊናገር ይችላል ማለት ነው ስለዚህ the best option is what A አንደኛ which one of the following word is used in the end of grammar summary how can I make coffee ብሎ ጠየቀ ማለት ነው A B dash you wash the coffee beans ያስረዳው ነው እንግዲህ ስለዚህ ይህን ሂደት ተከትሎ መጨረሻ ላይ የሚነገርበት በየትኛው ወርድ ነው finally then next first you wash the coffee beans መጀመሪያ ታጥባለህ ከዛ በኋላ ትቆላለህ ከዛ በኋላ ትጥዳለህ then ለሌሎች ትሰጣለህ finally ነው የምንለው ስለዚህ መጨረሻ ላይ ለሳመሪ የሚሆነው finally ነው ማለት ነው the correct answer is what በተለይ እንደዚህ አይነት ኦርደሮች ሲሰጡ ማለት ፋይናሊ ይሆናል ማለት ነው the second ከ52 እስከ 54 ማለት ነው ጃምፕል ወርድስ ናቸው ማስተካከል ነው የሚጠበቅብን ማለት ነው ከ52 እስከ 54 ማለት ነው ስለዚህ I'll do to school to when do you go ሚሉ ነገሮች አሉ ማለት ነው ስለዚህ የትኛው ነው መልስ የሚሆነው ማለት when do you want to go school is the best መሰካካት ትችላላችሁ እንግዲህ subject verb agreement ማለት ነው በተለይም ደግሞ ጥያቄዎች ሲሆን ማለት WH questions ከዛ በኋላ helping verbs ካሉ ከዛ በኋላ subject ከዛ main verbs structure ነው ይሄ ማለት ነው ስለዚህ when you do want to ከምንል when do you want to go to school ማለት ነው የባለቤትና ግስ መስማማት ወይም አለመስማማት የሚባለው በአማርኛ ማለት ነው 53ኛ birds offer trees shelter to የሚላለ ስለዚህ birds offer trees to shelter trees offer shelter to birds offer trees birds to shelter offer trees birds to ስለዚህ trees offer shelter to birds ዛፎች ለምን ለወፎች መጠለያነት ያገለግላሉ ወይም መጠለያን ይሰጣሉ የሚለው ነው የሚሆነው ማለት ነው ስለዚህ ሳብጀክቱ trees ነው offer verb ነው ማለት ነው ከዛ በኋላ complement object ይመጣል ማለት ነው 54ኛ ልክ እንደዛ ማለት ነው it nice I was decision ስለዚህ 54ኛው ጥያቄ ማለት ነው I think it was a nice decision it was a nice decision I think decision I was think it a nice I think it nice was a decision ስለዚህ suggestion ነው እየሰጠን ያለ ነው ማለት ነው I think it was a nice decision አይ በጣም ጥሩ ውሳኔ እንደሆነ ነው የሚሰማኝ በእኔ እምነት እንላለን ጓደኞቻችን ስለሆነ ነገር ሲያማክሩን ስላደረጉት ወይም ስለወሰኑት ውሳኔ ማለት ነው therefore I think it was a nice decision የሚለው ልክ ነው ማለት ነው አሁንም ጃምፕል ወርድስ ናቸው ያሉት ከዚህ ውስጥ ማለት ነው ነገር ግን
ጃምፕል ወርዶቹ ብቻ ሳይሆን አረፍተ ነገሩ የትኛው ትክክል እንደሆነ የምንናገርበት ፓርት ነው ይሄ ነው ማለት። ለምሳሌ ምን ይላል እስከ ምን ኮረንስ ማስያዝ ወይም ደግሞ ሰንተንሱን በቅደም ተከተል ማስያዝ ማለት I don't know why she was different person suddenly. She was very good person at first. ቅድስት and I have been friends for many years, but she started to change after some time. ስለዚህ ስንጀምር በትክክል ኮረንስ ኑሮት ማለት ነው ሐሳቡን አንድ ፓራግራፍ ለመስራት ነው እንግዲህ ስንጀምር ልክ ስለሆነው ነገር ስናወራ ማለት ነው። እኔና ቅድስት ወይም ቅድስትና እኔ ነው ጓደኛሞች ነበርን። ቅድስት and I have been friends for many years. እኔና ቅድስት ጓደኛሞች ነበርን ለብዙ ጊዜ ከዛ but she started to change after some time. ከሆነ ጊዜ በኋላ ግን ራሷን መለወጥ መቀያየር ጀመረች ነው ምንለው she was very a good person at first. መጀመሪያ ጥሩ ሰው ነበረች እንላለን ማለት ነው። ቅድስት and I have been friends for many years. She was very good person at first. መጀመሪያ በጣም ጥሩ ነበረች but she started to change after some time. ከሆነ ጊዜ በኋላ ግን ራሷን ምናል መቀያየር ጀመረች። I don't know why she was different person suddenly. ሌላ ማለቃ ሰው እንዴት እንደሆነች አላቅም እንላለን ማለት ነው። therefore the correct option is what C B D and E. C B D D ኦፕሽን ላይ ያለው ማለት ነው። D ኦፕሽን ላይ ያለው ሙሉ አረፍተ ነገሩ የተሳካለት እንዲሆን ማለት ነው። ከ56 እስከ 60 ፓንክቹዌሽን ነው ወይም ስርዓተ ነጥብ ነው። choose the sentence with the correct use of comma. በተለይ ስለ የመጀመሪያው ጥያቄ ኮማን ነው የሚያወራ። ክትፎ which is my favorite food, is expensive. ክትፎ which is እያያችሁ ነው እንግዲህ ከመጀመሪያው ሁለቱም ቦታ ላይ ኮማ አለ። እዚህ ጋርም ሁለተኛው ላይ ኮማ የለም። ስለዚህ ኮማ ስለሌለ ሁለተኛውን እንተዋለን። ሶስተኛው ወይም ሲ ክትፎ which is my favorite food is expensive. ዲንም ትተዋላችሁ የለውም ኮማ። አንድ ስለምታወሩት ነገር በኮማ ነው ገልጻችሁ የምትነግሩት። ስለዚህ ቢና ዲን ትተዋላችሁ እና ሲን ነው የምታወዳድሩት። ነገር ግን እዚህ ጋር ያለው ኮማና እዚህ ያለ መኖሩን ነው የምታዩ ማለት ነው። ስለዚህ ኮማ የምናደርገው የመጀመሪያው ላይ ነው ማለት ነው። ከዛ በኋላ ሙሉ አረፍተ ነገር ማስተላለፍ ስንፈልግ የምናስቀምጠው ጉዳይ ነው። ስለዚህ ክትፎ which is my favorite food is expensive. ሲ ነው በትክክል የሚገልጸው ማለት ነው። ሌላኛው my favorite food የሚለው ኮማ አይሆንበትም ማለት ነው። 57ኛ choose the sentence with correct punctuation. በትክክል punctuated የተደረገው ስርዓተ ነገር የተቀመጠው የትኛው ነው? This is our last examination for this level. ይህ በዚህ ሌቭል 8ኛ ክፍል አሁን ከኤሌመንታሪ ልትሄዱ ነው ወደ ሃይ ስኩል ማለት ነው። ይህ ፈተና መጨረሻችሁ እንደሆነ ስትናገሩ ማለት ነው። ጥያቄ ምልክት አይደለም፣ በኩራት ነው የምትናገሩት ወይም ሙሉ መልእክት ነው የምታስተላልፉ ማለት ነው። This is our last examination for this last night. This is our last examination for what? This level. This is our last examination for this level. ስለዚህ በዚህ ሌቭል አሁን ባለንበት ይህ የመጨረሻችን ፈተና ነው ትላላችሁ ማለት ነው። ስለዚህ the correct answer is what? ቢ ይሆናል ማለት ቢ ይሆናል። ለምን ይህን የዚህን ሌቭል ስትጨርሱ የሆነ ሰርፕራይዝ የሚያደርግ ሐሳብ አለበት በውስጡ ማለት ነው። ኢንፎርሜሽን ብቻ አይደለም የምታስተላልፉት፣ ደስ ብሏችሁ ይህን እኮ ጨረስን 8ኛ ክፍል ከዚህ በኋላ ሃይስኩል ነው የምንሄደው በሚል ስሜት ማለት ነው። ስለዚህ this is our last examination for this level ትላላችሁ ማለት ነው። አንድ ሌላ ሰው ቢናገረው እንደ ኢንፎርሜሽን ፉል ስቶፕ ሊሆን ይችላል ማለት ነው። 58ኛ choose the sentence with the correct capitalization. correct capitalization የተገለጸበት የትኛው ነው?
ነው የሚለው። አይ ላቭ ማይ ካንትሪ ኢትዮጵያ። እንደምታዩት ፕሮፐር ናውንስ ውስጥ የምትመደበው ኢትዮጵያ ይሄኛው ልክ አይደለም ማለት ነው። ሚስ ታደርጋላችሁ። አይ ላቭ ማይ ካንትሪ ኢትዮጵያ። አይ ላቭ ማይ ካንትሪ ዲና ሲን ካያችኋቸው አይ በስሞል የተጻፉት አውቶማቲካሊ ታላችሁ። ይህ ብቻ አይደለም እዚህኛውም ኢትዮጵያ የሚለው ኢ ተጽፎበታል ማለት ነው። ስለዚህ ኮሬክት አንሰር ኢዝ ቢ ነው የሚሆነው ማለት ነው። አይ ላቭ ማይ ካንትሪ ኢትዮጵያ በትክክል የተገለጸው ማለት ነው። 50 እንግዲህ ስፔሊንግ ነው የ59ኛው እና 60 ካንትሪ እንዴት ነው የሚጻፈው ነው። እንግዲህ ስፔሊንግ ቢወርድስ ተለማመዱ። ወካብላሪዎችን ከዚህ በፊትም እየተለማመዳችሁ እንደመጣችሁ ተስፋ እናደርጋለን። ቃላትን መያዝ የግድ ነው። ስለዚህ ካንትሪ ሲጻፍ እንደዚህ ነው። ሌላው ደግሞ ሃጅን ሲጻፍ ደግሞ ወይ ደግሞ ጽዳት ሲጻፍ ደግሞ እንደዚህ ነው። ስለዚህ the correct option are these። በቀጣይ በሌሎች ቪዲዮዎች በተለይም ደግሞ በ2015 ጥያቄዎች እስከምንገናኝ ቪዲዮውን ለሌሎች ሼር አድርጉ ለሚፈተኑት ማለት ነው። እንዲሁም ደግሞ ሐሳብ አስተያየቶቻችሁንም አስቀምጡ። እናመሰግናለን።